ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በሌላ ቪዲዮ ወደ እናንተ መተናል ማለት ነው። የዛሬ ቪዲዮ ትንሽ ለየት የሚለው እንግዲህ ሄርሜላ ብዙዎቹን በማሳመን ደረጃ በጣም እየተሳካላት እንደሆነ እያየን ነው። በአብርሃም ዙሪያ ያሉትን ቤተሰቦቹን በማሳመን ተክናለች ማለት ነው። አንድ ሰው ነው የቀራት ማለት ነውና ኤፍሬም ብቻ ነው የቀረው ማለት ነው። ዳዊትም ዛሬ እንግዲህ ወደ ሄርሜላ መጥቶ ሄርሜላን እንኳን ደስ ያለሽ ብሏታል። በተደረገው ቀለበት በወድም ባልወድም ተቀብያለሁ፣ ወንድሜ እንዲደሰት እፈልጋለሁ። ስለዚህ ምንም አማራጭ የለኝም። እንዲጎዳ ስለማልፈልግ ወንድሜ ነው እንዲጎዳ ስለማልፈልግ የግድ ተቀብየዋለሁ፣ ባልወድም ተቀብየዋለሁ ብሏል እና እንግዲህ ሩታ ዴቭ ነበረ ከጎኗ የነበረው ምንም ክፉ ነገር ሳይናገር ወደ ሄርሜላም እንግዲህ እንትን ሳይል የነበረው ሩታን የምትተማመንበት በአጠቃላይ ማለት ነው የምትተማመንበት ዴቭ ነበረ። ዴቭም እንግዲህ ሀሳቡን በስተመጨረሻ ተቀብሏል ማለት ነው። ይሄ ለሩታ በጣም ከባድ ነገር ነው፣ ለሄርሜላ ግን ትልቅ ደስታን ፈጥሯል ማለት ነው እና በጣም ጎበዝ ናት። እንግዲህ ጎበዝ ናት ስላችሁ በጣም የማሳመን ችሎታ የሚገርም ነው። በአብርሃም ዙሪያ ያሉትን ሰዎች በሙሉ አሳምና ሀሳቧን እንዲቀበሉ አድርጋለች ማለት ነው እና በጣም ከባድ ናት እንግዲህ ሄርሜላ እንደምናየው ማለት ነው። ይህን ያደረገችው ግን እስካሁን ባየነው ነገር ምንድን ነው የምታሳየው የተረጋጋ ከሰው ጋር ያላት ምንድን ነው ከሰው ጋር ስትነጋገር የመረጋጋት ባህሪዋ ይመስለኛል ሌሎቹን እንደዚህ እንድታሳምን ያደረጋት። ኤፍሬም እንግዲህ ዛሬ ከዳዊት ጋር መጥቷል። አዲስ ነገር እንዳለ እየተናገረ ነው። ሄርሜላና አብርሃም አንድ ላይ መሆን የለባቸውም ብዬ እያልኩ ያለሁት ያለ ምክንያት አይደለም። አብርሃም ለመጉዳት የተሰራ ሴራ እንጂ ሄርሜላ አብርሃምን አታፈቅረውም የሚል ሀሳብ ይዞ መጥቷል። ለሱም ደግሞ መረጃ አለኝ ብሏል። ከካሜራ ጀርባም ማሳይ ነገር አለ ብሏል። ያሳየው አያሳየው እንግዲህ አናቀም። ቤተሰቦች ግን ደግሞ አንደኛ ምንድነው መሰላችሁ እርግጠኛ አይደለም ስላችሁ ፋይሉን አገኘዋለሁ ነው እንጂ እጄ ላይ ነው እርግጠኛ። ይሄ ሩመር አለ አይደለ አሉ ነገር ነው መረጃ ያለው እና ከዛ ውጪ መረጃ እጁ ላይ የለውም። ግን ደግሞ አገኛለሁ የሚል ተስፋ አለው ማለት ነውና ለዳዊትም የነገረው እሱ ነው። ዳዊትም ደግሞ ደስ የሚለው ነገር ነገሮቹን ማጣራት አለበት። እውነት ይሁን ውሸት ይሁን ይህን ነገር በደንብ የተደራጀ መረጃ እዛ ገብተህ እነሱ ህይወት ውስጥ ገብተህ ከመበጥበጥ በፊት ተጨባጭ የሆነ መረጃ እስክታገኝ ድረስ ምንም ነገር እንዳታደርግ መረጃ መሰብሰብን ግን እንዳታቆም ብሎታል። አብርሃምን የሚጎዳ ነገር አይነት ነገር ነው እንግዲህ እያስመስል ያለው ይመስለኛል። እንግዲህ ኤፍሬም ሄርሜላ ከሌላ ሰው ጋር ግንኙነት እንዳላት አይነት ነገር ማለት ነው እያወራ ያለው ማለት ነው እና ምንድነው መሰላችሁ ይሄንን ልረዳ የቻልኩት ከትላንት ወዲያ ሩም ውስጥ ሄርሜላና አብርሃም በነበሩ ጊዜ ውጪ ማሳይሽ ነገር አለ ስላት ላሳየት የፈለኩት ሰው ውጪ ነበረ ብሏል እና ያ ማለት ሄርሜላ ከዛ ሰው ጋር የሆነ ነገር እንዳላት አይነት ነገር ማለት ነው እና በሱ ነው። በነገራችን ላይ አንድ ሁለት ልጆች ሄርሜላን እንደሚያፈቅሯትና እሷን ማጣት እንደማይፈልጉም ፍቅረኛም እንደነበሩ ምናምን የሚያወሩ አሉ። ዩቲዩብ ላይ የሚሰሩ ልጆች አሉ አይቻለኝ እና አንዱ እንደውም አብርሃምን አግኝቶት አውርቶታል። ባለፈው በዚህ ሳምንት ይመስለኛል ነው በዛኛው ሳምንት እንደዚህ ማለት ነው አብርሃምን አግኝቶ አውርቶታል። ሄርሜላ እንደሚወዳት እንደሚያፈቅራት። አንደኛው ደግሞ እሱም ከዚህ ፊት አብርሃምን አግኝቶታል። አንድ ድሬዳም የሆነ ልጅ ሄርሜላ አንድ መስሪያ ቤት እንደሚሰሩ በደንብ እንደሚያውቃት መልሶ ደግሞ ፍቅረኛው እንደሆነች ምናምን ነገር ሲያወራ ነበር እና ምናል እርግጠኛ ነው የሚለው ነገር አላቅም። ግን ደግሞ ኤፍሬም እውነት በነ ሜሪ እና በነ ሩታ ተገፋፍቶ የተለያየ የውሸት መረጃዎችን አቀናብሮ አብርሃምና ሄርሜላ ለመለያየት ነው ወይስ ደግሞ ተጨባጭ እውነታ የሆነ ነገር አለ የሚለው ነገር ውለን አድረን የምናየው ጉዳይ ይሆናል። ግን ደግሞ ሄርሜላ በዛ ልክ እያለቀሰች ምን እያለች ምናምን ነገር አብርሃም የማይወዳት ከሆነ ካጠገቧ እንዲሄድ ምናምን ስታደርግ የነበረው መቼም አብርሃምን ለመጉዳት አይመስልም። ሄርሜላ እያደረገች የነበረው በሙሉ ፍቅር እንዳላት ነው የሚያሳየውና
እንግዲህ አብርሃም ጋር ነው ይሄ ነገር እውነታው በትክክል አብርሃም የአፍቅሯት ወደ ሄርሜላ ይምጣ ወይም ደግሞ በእልህ ይምጣ፣ ይሄ ነው ለኔ አሁን ግራ እየገባኝ ያለው ነገር እሱ ነው። ዛሬ አሁን ዳዊት ያነሳው ነገር አለ፣ በጣም ቁም ነገር የሆነ ነገር ማለት ነው። አብርሃም በጣም እልህኛ ነው እና ሲናደድና ሲበሳጭ እያንዳንዱ ነገር በቃ ወደኋላ አይልም፣ ከማድረግ ወደኋላ አይልም፣ ግን ካለፈ በኋላ ይጸጸታል አለ። እሱንም ከሩታ ጋር የተገናኘውን ነገር አንስቷል። ከሩታ ጋር የተገናኘ ነገር በልህ እንደተጣሉ ጥሏት እንደሄደ እና ኢቭን ዛሬ ተመልሶ ልጄ ማየት አልቻልኩ ምናምን ብሎ ነገሮቹን ካበላሸ በኋላ ተመልሶ እንደዚህ ያደርጋል የሚለው ነገር ምናልባት እንግዲህ ይሄ ብቻ ሳይሆን አብርሃም ከዚህም ፊት እነ ሜሮና እና ዳኒ አግኝተውት በንዴት ማለት ነው እና ቀለበቱን ራሱ እየገፋፉት እንደሆነ ነግሯቸው ነበረ። ቀለበት እንዳደርግላት እየገፋፋችሁ ነው ምናምን ብሏቸው ነበር እና በዛው ነው በቅርብ ቀን አድርጋለሁ ብሎ ቀለበት ያደረገላት ማለት ነው። እና ዳዊት ያለው ነገር ደግሞ ልክ ነው ማለት ነው። አብርሃም በስሜት ተገፋፍቶ ሰዎች ምናምን ነገር በሚያደርጉት ነገር በብስጭት ምናምን እርምጃ ይወስዳል። እሱ ነገር ነው ወይ ነው አሁን። ምክንያቱም ብዙ ነገሮችን ወደኋላ ተመልሰን የምናስባቸው ከሆነ ከሄርሜላ ጋር የተገናኘው ብዙ ነገሮች አሉ። ለምሳሌ መጀመሪያም ስለ ፍቅሩ እንደሚያፈቅራት ተናገር ሲባል እንኳን እንደሚያፈቅራት ለመናገርም ተቸግሮ እንደነበረ አይተናል እና አይደል። ከዛም በኋላም ደግሞ ቀለበት አደረግን ማለት እንጋባለን ማለት አይደለም ብሎ ያነሳቸው ጉዳዮች ደግሞ አሉ ለዳዊት ማለት ነው። እና ለወደፊት እንግዲህ እግዚአብሔር ካለ ምናምን ነገር የሚሉ ነገሮች አሉ። እግዚአብሔር ካላለ ሲጀመር አይሆንም። ግን ደግሞ ዳዊት ዛሬ የመጣው አንድ ምንድን ነው ሄርሜላን እንኳን ደስ ያለሽ፣ ሁለተኛው አብርሃም ወደፊት እንዳይጎዳ ሩታ ጋር ያጋጠመው ነገር ሄርሜላ ጋር እንዳያጋጥመው ሊመክራት፣ በዛውም ደግሞ እንደ ሴትነት በቃ የሴትነት ጥበቧን ተጠቅማ አብርሃምን በአግባቡ እንድትይዝ ለቃሉ ታማኝ እንደሆነና እንዳይጎዳ ከሩታ በቃ እንድትማር አይነት ነገር ነው እንግዲህ ምክር ሊሰጣት የመጣውና ሄርሜላ በጣም ዛሬ በጣም ደስተኛ ነች እውነት ለመናገር እና ቤተሰቦቻችን እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮን እያየን ደግሞ ሀሳብ እንስጥበት። ያው እኔ ብዙ ጊዜ ታውቂያለሽ ማለት ለእናንተን በማሰብ ነው፣ የእናንተን ጉዳት ስለማልፈልግ ነው፣ በተለይ አብርሽን ጉዳት ስለማልፈልግ ነው እንደዛም ከዳኒ ጋር ሆኜ እያወራሁ የነበረው። ግን ያው ከዳኒ ጋር ደግሞ ጭራሽ ሊግባቡልን አልቻለም። ባለ መግባባት ተለያዩ እና ያው በዛሬ ለበረሽ መሰለኝ እንኳን ደስ አለሽ። እንኳን አብሮ ደስ አለሽ። በባለፈው እንግዲህ እንኳን ደስ ያለ እንኳን እንዴት አትለኝም ወንድሜ ምናምን ብሎ አብርሃም ሲለው ዳዊት ለማለት ፈቃደኛ አልነበረም። ለምን በመሆኑ ደስተኛ ስላልሆነ ማለት ነው። ደስተኛ አልነበረም ቀለበት በመደረጉ ማለት ነው። አዎ ይባላልና ያው ለዚህ ጊዜ ያደረሰሽ ፈጣሪ ነው። ያው የሚቀጥለውንም ህይወት ወይ ደግሞ ትልቅ ነገር የሚገጥምሽ ወይ ደግሞ አብረን ወደ ትዳር የሚገባው እግዚአብሔር ሲፈቅድ ነውና እንግዲህ እውነት ነው። ከምንም በላይ እንግዲህ ሁሉም ነገር የሚሆነው ሰው ስላሰበ ስለታገለ ምናምን ነገር አይደለም። እግዚአብሔር ሲፈቅድ ሁሉም ነገር ይሆናል። ከሆነም ደግሞ መልካም ነው። እኛ ምንም ማለት አንችልም። ኦልሬዲ ለምን አብርሃምም የሚያነሳቸው ነገሮች አሉ። ኦልሬዲ ተፋተናል። ፍቺውን ደግሞ ሩታ ነች አስገድዳ እንድንፋታ ያደረገችው ብሏል። ያው ችኮላ ተቸኩሏል። ከዛ ውጭ ግን ያው ነፃ የሆነ ሰው ለምን እንዲህ ታደርጋለህ ብሎ መናገር አይቻልም። በነገራችን ላይ ባላንስ መሆን ያስፈልጋል። ከዚህ ፊት አብርሃም በሚያደርጋቸው ነገሮች አብርሃምን የእሱን ስህተት እያነሳን ስንወቅጠው ነበር አይደለ? አሁን ደግሞ ያጠፋውን ነው የምንናገረው ማለት ነው። ያጠፋው እዚህ ጋር ጥፍተሃል፣ እዚህ ጋር ጥሩ ሰርተሃል ምናምን ሰውየው እንደሰራው ነው የምንናገረው። እና እንግዲህ የማይመቻችሁ ሰዎች ካላችሁ ምንም ማድረግ አይቻልም። እውነታውን ነው የምንናገረው ማለት ነው። አመሰግናለሁ በጣም ባለፈው ዕለት ያው አንተ ባለበት እንደዛ ከዳኒ ጋር ማውራታችን ትንሽ ትክክል አልነበረም። ያው አንተ ስፔት አድርገን ግን ደግሞ እሱ ትንሽ ወጣ ያለ ነገር እንደዛ ወጣ ያለ ነገር ሲያሳየን ነው ማባም በዛ ልክ ነውና ብቻህን ብታየኝ እንደዛ ነው ልብንም ታውቃለህ። እንግዲህ ሄርሜላ ከምንም በላይ እንግዲህ በዙሪያቸው ያሉትን ወንድሞቹን እህቶቹን ምናምን ያሳመነች ያለችው በምንድን ነው? በጣም ሪስፔክት ስፋለች፣ በጣም ታከብራቸዋለች። ዝቅ ብላ ነው በቃ የምታወራቸው። በጣም ባይዞ እነሱን ብቻ ሳይሆን ሄርሜላ በጣም ደስ የሚል ኳሊቲ አላት ከሰዎች ጋር ባላት ነገር ማለት ነው። እንዲህ የሆነ የጋጠ ወጥ ባህሪ የላትም እና ለምሳሌ እንደነ ዳኒ እንደነ ሜሪ ምናምን ነገር ንግግሮቿ በጣም የሚያስጠላ አይነት ንግግር አትናገርም። ሩታ ራሱ አብርሃም የምትናገርበት መንገድ በጣም ያሸማቅቃል እና እሱ እንደዛ አይነት ነገር የላትም። ከሌሎች ጋር ስትገናኝም
ያዙ ይልቀቁኝ አትልም። እሱ ነገሩ በጣም በቃ ኳሊቲዋን ከፍ ያደረገና እነ ዳዊትንም ያሳመነ ይመስለኛል፣ እነ ቡዜንም ያሳምነው እሱ ይመስለኛል። ለዛ ነው እንዴ እናንተ ደስታ እንዳለ ሆነ ያለት ልያቻለሁ። ደስታችሁ ያስደስተኛል። ደስታው እኔ አብሬ ሲደሰት ከማንም በላይ መደሰተው እኔ ነኝ። ነገር ግን አንዳንድ ነገር ላይ ወንድ ልጅ ስትሆኝ በተለይ መረጋጋት አስፈላጊ ነው። ሴት ልጅ በባህሪዋ ችኩል ናት። ለአንዳንድ ነገር ፍጥነት ትላለች፣ የሆነ ፈጥና ነገር ታበላሻለች፣ ፈጥና ነገር ታስተካክላለች። ተመልካች ገብቶሻል። ወንድ ልጅ ግን እንደዛ አይደለም። ስለዚህ ዳዊት እያለ ያለው እንግዲህ ጥሩ ምክር ነው እየሰጣት ያለው። ነገም ሩታና አብርሃም መሀል የተፈጠረው ነገር እናንተ መሀል እንዳይፈጠር ነው ምክሩን እየሰጠ ያለው። ሌላው በጣም ወንድሜ ሲደሰት መደሰት እፈልጋለሁ። በቃ ይሄ ጉዳይ ቤተሰብ ድረስ እንደደረሰ ነው አሁን እንግዲህ ጉዳዩ ማለት ነውና ቤተሰብም በዚህ ጉዳይ ላይ በጣም ከማዘርጋ ከጋሼ ጋር ምናምን ነገር አውርተናል። እንዴት ነው ይሄ ነገር የሚሆነው በሚለው ጉዳይም በደንብ ነው ያወራ ነው። ያ ማለት ደግሞ ነገም ከሩታ ጋር የተፈጠረው አይነት ነገር ተፈጥሮ ይሄ ልጅ ምን ይሆናል የሚለው ነገር አሳስቦን ነበረ ነው። ሌላው ደግሞ እንግዲህ ሴት ልጅ ብልህ ናት ነው። እውነት ነው፣ ሴት ልጅ ብልህ ናት። ቸኩላ የሆነ ነገር ብታደርግም በዛው ልክ ደግሞ ነገሮችን የማስተካከል አቅም ጎበዝ ናት። መልቲ ዳይሬክሽን ታስባለች። እና ወንድ ልጅ ደግሞ በቃ ምናልባት ሊረጋጋ ይችላል፣ ግን ደግሞ በዛው ልክ ነገሮችን ሊያበላሽም ይችላል። ስለዚህ ቸኩላችሁ ወደ ቀለበቱ እንደሄዳችሁ፣ ለምሳሌ በልህ ነው አብርሃም ወደ ቀለበቱ የገባው፣ ልታስቆሚው ይገባል ነው። ግን ሄርሜላ ደግሞ ያንን አይደለም የምትፈልገው። አሁን ከዳዊት ምክር ጋር ተቃራኒ ነች ሄርሜላ ማለት ነው። ለምን እሷ የምትፈልገው ዛሬ አብርሃም እንጋባ ቢላት በጣም ደስተኛ ነች። ዳዊት የሚለው ደግሞ እንደዛ አይደለም፣ ተረጋጉ ነው። ይሄ መረጋጋት እንግዲህ የሚፈጥረው ነገር ትላንትና ያልኳችሁ ነገር ሊፈጠር ይችላል ማለት ነው። በዚህ ውስጥ ምናልባት የሄርሜላና የአብርሃም ጉዳይ መብት የሚያገኝ ይመስለኛል። ወይ ወደ መጋባት ይገባሉ ወይም ደግሞ አብርሃም ወይ ወደ ሩታ ይመለስና ደግሞ ምን እንደመበት ነገር ሊሆን ይችላል ማለት ነው። ምክንያቱም ኤፍሬም ይዞ የመጣው ነገር እውነት ከሆነ ብዙዎች እንግዲህ ውሸት ነው ለመለያየት ነው ይህን ስራ እየሰራ ያለው እያሉ ነው። እሱን እንግዲህ አብረን የምናየው ጉዳይ ይሆናል። መረጃውን ሲያገኘው መረጃውስ ምን ያህል እውነት ነው የሚለውን ነገር ደግሞ እሱ ሲጣራ አብረን የምናየው ጉዳይ ይሆናል። ግን ደግሞ ለዳዊት ዛሬ ለሄርሜላ አንድ ፈጥናችሁ ገብታችሁ ሩታ ጋር የተፈጠረው ነገር እናንተ ጋርም እንዳይፈጠር እያስጠነቀቀ ነው ማለት ነውና በጣም አሪፍ ነገር ነው ብሎ ራሱ ማየት አለበት። የቱ ጋር ነው የቆምኩት እና ደግሞ ልክ ነኝ ወይ፣ ነገ ማንን ይጎዳል፣ ነገ ምን ይዞብኝ ይመጣል የሚለውን ነገር እንዲያይልኝ ስለምፈልግ ለዛ ነበረ ይሄ ነገር በጊዜው መሆን አልነበረበትም። ትንሽ በተረጋጉ የተሻለ ነበረ ምናምን ብዬ በጊዜው የሚያወራዋችሁ። ትናንትና ከሩታ ጋር እንግዲህ ቸኩሎ በቃ ሁለቱም ልጆች ናቸው ያው ታውቂያለሽ፣ ቸኩሎ ነገር ላይ ገቡ። ከዛ በኋላ ልጅ ተወለደ። አስቢ ገባሻ? ከዛ ደግሞ ገና እንግዲያው ከተጋቡ ሉሌ እኮ ገና 6 ወር 7 ወር ነው አይደል? አስቢ ገና 2 ዓመት ሳይሞላቸው ሌላ ፍቺ። አየሽ? ይሄን ነው እንግዲህ አሁንም ፍራቱ የዳዊት ከምንም በላይ ደግሞ ይሄ ነው ፍራቱ። ልክ እንደ ከሩታ ጋር አመታቸው አካባቢ ነው። እንደገና ደግሞ ልዑል ከተወለደ 6 ወር 7 ወር አካባቢ ነው። የተጎዳው ግን ልዑል እንደሆነ አሁንም ደግሞ አብርሃም ከሄርሜላ ጋር ቢጋባና ልጅ ብትወልድ ነገ ደግሞ አብርሃምና ሄርሜላ ቢለያዩ አሁንም የሚጎዳው በሄርሜላ የወለደችው ልጅ ስለሚሆን እንደዚህ ያሉ ነገሮች እንዳይፈጠሩ ነው ጥንቃቄ አድርጉ እያለ ያለው ዳዊት ማለት ነው። እንደዚህ አይነት ነገሮች ችግር ውስጥ ከመግባት መጀመሪያ አስተውሎ ይሄ ነገር ይጠቅመኛል ወይስ በቀጥልበት ያዋጣኛል? ይሄ ምክር ግን ለሱ ብቻ አይደለም ለአንቺ ነው። ገብቶሻል አይደል? አብረሽ በምትቀጥይበት ጊዜ ሴት ልጅ የራሷ ብልሃት አላት። ሴት ልጅ ወንድ ልጅ እንዴት መያዝ እንዳለባት ማወቅ አለባት። ይሄ ነው ሩታን የጎዳት። እንግዲህ ከምንም በላይ ሩታና አብርሃምን የለያያቸው ይሄ ነው። ሴት ልጅ በጣም ብልሃተኛ ነች። ሴት ልጅ ውጭ የሚል ወንድን ወደ ቤት የማስቀረት አቅም አላት። ገብቷቸዋል አለ ከምንም ነገር ውስጥ ማስወጣት ትችላለች። እና በጣም እኮ ከመጥፎ ሱስ ውስጥ እኮ አውጥተው የራሳቸው ባል ያደረጉ ሴቶች አሉ እኮ በጣም ከምትገምቱት ውጪ በቃ የሆነ ማለት ነው። በጣም የሚያሳዝን ነገር ውስጥ ሆኖ በሱስ በቃ ሰው አይሆንም የተባለን ወንድ አንስተው ባላቸው ያደረጉ ሴቶች አሉ በጣም በሚገርም ሁኔታ ማለት ነው። እና ሴት ልጅ በጣም ትችላለች፣ ምንም ጥያቄ የለውም። እሱን ተጠቀሚ ነው። እሱን ከተጠቀምሽ አብርሃም መቼም ቢሆን ከአንቺ እጅ ላይ አይወጣም ነው። ለሄርሜላ በጣም የሚገርም ምክር ነው። ሁለተኛ ከምክሩም በላይ ደግሞ አብርሃም ሩታ ጋር ያጣውን ነገር ሄርሜላ በደንብ አይታለች። ለእሷ ይቀላታል ማለት ነው። አብርሃም ምን እንደሚያስደስተውና ምን እንደማያስደስተው በደንብ ስለምታውቅ ለእሷ በጣም አሪፍ አጋጣሚ ነው የሆነላት ማለት ነው። ፈጣሪ ሰጣት ጥበብ አለ። ያንን ጥበብ እንዴት አውጥቼ ልጠቀመው ነው ዋናው ነገር። ገባሻ? አሁን ሩታ በቃ ፈጣሪ ሰጣትን ጥበብ አላወቀችውም። አብርሽን ይሄ ነው እንግዲህ ሩታ
ለምን እኩል ነው ከአብርሃም ጋር የሚነጋገሩት። በቃ ስሜታዊ ሆና ትናገራለች፣ ምን ትላለች ምናምን ነገር ያ ነገር ጭራሽ ወደ ውጭ እንደገፋው እሱን ነው እንዴት መያዝ እንዳለባት እንዴት ማሸነፍ እንዳለ አብርሽ በበኩሌ ዝም ብሎ ከመሬት ተነስቶ ዝም ብሎ የሚሄድ አይነት ሰው አይደለም። በስነ ስርዓት የሆነ እሱን በደንብ የምታውቂው ከሆነ አብርሽን በስነ ስርዓት ማሸነፍ ትችላለሽ። አዎ ይሄ ነው እንግዲህ ዋናው ነገር ማወቅ ነው። የተሳሳተችው ያ ነው እና አንቺ ዛሬ ላይ እንደዚህ አይነት ስህተት እንዳትሰሪ ያንንም ለመናገር ጭምር ዛሬ ቀጠርኩሽ። አንቺ እንግዲህ ቢያምንበት ነው ማለት ነው ከኤርሜላ ጋር እና አብርሃም አንድ ላይ መሆናቸው ስላመነበት ነው ዛሬ ምክር አብርሃም ከእጅሽ እንዳይወጣ ብሎ እስኪመክራት ድረስ የደረሰው። ቤተሰብን ተቀብሏል ማለት ነው። አብርሽ በባህሪው ስስ ነው፣ ልቡ በጣም ስስ ነው፣ ሰውን በጣም ይወዳል እና ለቃሉ እጅግ በጣም ታማኝ ነው። ገብቶሻል አይደለም? ላመነበት ነገር ደግሞ ምንም በጣም አብርሽ በጣም ደግሞ የሚያናድረው ባህሪው በጣም ልህኛ ነው ሲበዛ ማለት ነው። አሁን አይሆንም ምናምን ብትይው በቃ በልህ ነው ያንን ነገር የሚያደርገው ሊጎዳውም። ተመልከቱ እንግዲህ ይሄ ነው እንግዲህ አሁን ባለፈው እየተፈጠረው ነገር ይሄ ነው። በልህ ነገሮቹን ማለት ነው ይችላል። ተመልከች፣ እሱን ሊጎዳው ይችላል፣ ሊጥለው ይችላል። ግን እንደዛ አይደለም አብርሽ። በቃ ቢጎዳውም ያንን ነገር አድርጎ ከጎዳው በኋላ ወይኔ ተጎዳ ይላል። ከሩታ ጋር የተፈጠረ ያ ያንን ሁሉ ተፈጥሮ ስለዚህ ከሩታ ጋርም በልህ ነው የተፋቱት። በልህ ተፋተዋል ነው ጨዋታው። ያንን ሁሉ ነገር ሆነ ያንን ቤተሰብ እንደዛ ነገር ውስጥ ሁሉ ገብቶ እሺ በቃ በሰላም ኑሩ ተብሎ ነገር ግን ይሄ ሲፈጠር መልሶ ደግሞ እኛ ጋር ምን ይላል? ወይኔ ሩታ እንዳያረጋች ወይኔ እንደዚህ ሆንኩኝ ልጅን ከለከለች ልጅ ላይ አየሽ እንደዚህ አይነት ችግር ተፈጠረና አዎ እንግዲህ ከልጅ መከልከል ጋር እውነት ለመናገር ያው ሩታም ደግሞ ባይዘይ ወዳ አይደለም በዙሪያ ያሉ ሰዎች ናቸው። ግን ደግሞ አንዳንድ ጊዜ በትዳር ውስጥ ደግሞ ሶስተኛ ወገን አስፈላጊ አይደለም። በሁለቱም ዙሪያ ያሉ ሰዎች በቃ አስፈላጊ አይደለም በአጠቃላይ ማለት ነው። አንቺም ዛሬ ላይ እንደዚህ አይነት ችግር እንዳይፈጠር በጣም ልትጠነቀቂ ይገባል። ትልቅ ወንድማችን ትልቅ አባታችንና ይሄን ነገር ግን ካንተ አልጠበኩም። ያ ማለት እንዴት ነው? አሁን ዞሮ ዞሮ ተስማምተሃል። አብርሃም ከኔ ጋር ባለው ነገር ተስማምተሃል። ስለተስማማ እኮ በደንብ መያዝ እንዳለብሽ እየመከረሽ ያለው ያው ከንግግርህ የተረዳሁት ማለት ተስማማ ነው። ባለስማማስ ምን አመጣለሁ ብለሽ ነው እንዴ? አልተስማማም ነው? አይ እንደዛ ማለት አይደለም። እንደዛ ነው የሚመስለው። ግን እንደዛ ማለት አማራጭ ሳይሆን አማራጭ ስታጣ ሳይሆን እንዴ እንደዛማ ይከፋኛል። የማሳመን አቅሟ እንግዲህ በጣም ተመልከቱ። እንደዛ ሳይሆን እኔ ያው ብዙ ጊዜ ምን እላለሁ መሰለሽ ማለት እኔ ሲጀምር አብርሽ ደስ እንዲለው ፈልጋለሁ። በመጀመሪያ ደረጃ የእሱ ምርጫ ምርጫዬ ነው። ምክንያቱም ወንድሜ ነዋ፣ እንዲጎዳብኝ አልፈልግም። ወይ ደግሞ በቃ ይሄ እኮ ነው በቃ እሱ እንዳይጎዳ ይፈልጋል። በቃ ይሄ ነው ከሩታ ጋር የነበረው ነገር። አንዳንድ ጊዜ ማለት ነው ያው ጥሎ መሄድ አለ። በቃ አሁን አብርሃምን እንጂ ሩታን ተከትሎ አይሄዱም። መታወቅ ያለበት ነገር ማለት ነው። ይሄ የትኛውም ጋር ያለ ጉዳይ ስለሆነ ማለት ነው። ምን ውስጥ እንዲገባ አልፈልግም። እሱ ከወደደሽ እኔ ልወድሽ ግዴታ ነው። ስለምክር በጣም አመሰግናለሁ። እኔም ከሩታ ህይወት ላይ በጣም ብዙ የተማርኩትና አብርሃም ሌላ ለማድረግ ሞክራቸው በጣም ብዙ ነገሮች አሉ። የጠቀማትም ይሄ ነው። ሄርሜላን የጠቀማት ይሄ ነው። ከሩታ ከምታደርጋቸው ነገሮች በደንብ የተማረችው ማለት ነው። አብርሃም ምን ጎደለው? የጎደለውን እየሞላች የራሷ አደረገችው ማለት ነው። ማለት ከዚህ በፊት እሷ ነገሮችን እንድትረዳ አንደርስታንድ ብታደርግ ስለ እውነቱም አብርሃም ከእሷ እጅ የሚወጣ ሰው አልነበረም። ግን ደግሞ ኑሯን መምራት ማትችል ከሆነ በዚህ አይነት መልኩ የሚሸዋወዱና ህይወታቸው መቀጠል የማይችል ከሆነ አብርሃም አዲስ ህይወት የመጀመር መብት አለው ብዬ ነው ማስበው። በነገራችን ላይ ሄርሜላ እንግዲህ ነግራታለች። አንቺ ለምን ሴት ልጅ ነሽ፣ ሴት ልጅ ደግሞ ብልሃተኛ ነች እና አብርሃምን መያዝ ባለብሽ መንገድ እንድትይዥ ምናምን ብላ መክራታለች። ግን እሷ ያው ጀግና አይነት ጨዋታ ስለሆነ የምትጫወተው በዛ ነው የተበላችሁ። ከዛ ባለፈ ደግሞ ወንድምህን ላለማስከፋት እኔ ቃል እገባለሁ። የእውነቴን ነው። ምናልባት እንደውም ትንሹ ወንድሞ ኤፍሬም ቢኖር ለኤፍሬም ባለፈው ራሱ እየተናገርኩት ነበረ። እኔ ወደዋለሁ ወንድምህን፣ ለሱ ሰላምን፣ ለሱ ጤና፣ እሱን እንደማፈቅረው ነግሬዋለሁ እና ባንተ ኤፍሬም ደግሞ ያው ይህንን ሀሳብ አይቀበልም። ፊት ወደዋለሁ አፈቅረዋለሁ ማለት አልችልም፣ ምክንያቱም ሼም ነውና የአብርሃምን መጉዳት የምፈልግ ሴት አይደለሁም። ከዛ ባለፈ ደግሞ እስቲ በሁን ያህል ጥቂት ጊዜ ውስጥ አብርሃምን አውቀዋለሁ ብዬ ነው የማስበው። አሁንም ቢሆን ደግሞ የበፊቱን ህይወቱን ስለማቅ የሚረብሸውን ነገር አውቃለሁ። ስለዚህ ይሄ ነው ከምንም በላይ ደግሞ የጠቀማት እሱ ከሩታ ጋር የነበረው ነገር ምን እንደማያግባባቸው በደንብ አውቃለች። እሷ ቀርባ በደንብ ስላወቀች ለአብርሃም ደግሞ ይሄ ጎዶሎ ይሞላለታል ማለት ነው። ሆነ ወሬ እየፈጠርኩኝ ወይ ያልተፈጠረ ነገር ተፈጠረ እያልኩኝ እንዴት ነው የትላንትናው ህይወቱን ላለመድገም እሞክራለሁ። ገብቶሻል? ከጋሽ ጋር ብዙ አወራን፣ ከማዘር ጋር ቤተሰብ ሁላችንም ተሰብስበን ያለውን ነገር በጣም አውርተንበታል። ገባሽ? ያ ደግሞ ለምንድን ነው እኛ ሁልጊዜ ፍራቻችን በቃ አሁንም ይሄ ነገር ተጀመረ ነገ ደግሞ መልሶ ይበላሻል አይነት ነገር። ተመልከቱ። አሁን በመጀመሩ ሳይሆን ቤተሰብ እንግዲህ ስጋት ያለው ነገ ምን ይፈጠራል በሚለው ነው ስጋት ያላቸው ማለት ነው። ስለዚህ አሁን ተቀብለዋል ማለት ነው። ቤተሰብ ነጋሽዬም ሀሳቡን ተቀብለዋል ማለት ነው። ዳዊት ሳይመካከር መጥቶ ከእሷ ጋር ምንም ነገር አይልም። ገብቶሻል አይደለ? ነገ መልሶ እንደዚህ ቢበላሽ ሄደሽ ምን ይሆናል? እና ደግሞ ልክ እንደዚህ በቀለበት እንዳስቸኮለሽ ነገም ቶሎ ብለን እንጋባ ይልሻል። አንቺ ግን ያኔ ቆም ማለት አለብሽ። ተረዳሽ? እንግዲህ ሰርጉ መቆየት እንዳለበትም እየነገራት ነው። በዚህ መሀል የሚፈጠረውን ነገር ባናቅም ማለት ነው።
አትቸኩሉ፣ ቀስ በሉ፣ እንደ ቀለበቱ አትቸኩሉ። በደንብ መብሰል መቻል አለባችሁ። በደንብ ማሰብ መቻል አለባችሁ። በነገራችን ላይ በቆዩ ቁጥር አብርሃም በልህ እንኳን ገብቶበት ከሆነ ወደኋላ እንዲያፈገፍግ ያደርገዋል ማለት ነው እና አሁንም በልህ ከሆነ የሚገቡበት ሌላ ችግር ይፈጠራል ማለት ነው። አይደለም ራስሽን ማየት፣ አንቺን ማንነትሽን ማየት፣ ቤተሰብሽን በስነ ስርዓት ቤተሰብሽን ፈቃድ መጠየቅ እና ደግሞ የሱ ቤተሰብ ምን ይላል ተረዳሽኝ አይደለም? እኔ አሁን ከኔ ጋር ተጋባን፣ እሺ እንዴት ነው ነገያችን፣ እንዴት ይሆናል፣ እንዴት ነው የምንኖረው ብለሽ በጣም ልታስበው ይገባል። ይሄ የሴት ስራ ነው። እውነት ነው። ሴቶች ብልሃተኞች ናቸው። ሴቶች መጀመሪያ ለዚህም ነው ሄርሜላ እኮ በአብርሃም ዙሪያ ያሉ ቤተሰቦቹን ፋሚሊ ያደረገችው ለዛ ነው። እንደ ባልነቱ ነው ሊሆን የሚገባው፣ ሚስትም እንደ ሚስትነቷ ልትሆን ነው የሚገባው። አይ በዚህ ዘመን ደግሞ ምን ይላል ነገር ተገለበጠልሽና ሚስት ባል ሆን ትላለች። ለዛ ነው ብዙ ትዳሮች እየፈረሱ ያሉት ማለት ነው። ባል ደግሞ ሚስት ሊሆን ያኔ ነገር በጣም ስለተገለባበጠ ፍቺ በዛ ይሁን። እኛም ጥረታችን እንደዚህ አይነት ነገር እንዳይደገም ሊጥም ለደርሶ ለመጋገር ሲበቃ እንደሚጋገረው እናንተም ልክ እንደዛው ነው ልትበስሉ ይገባል። ስለዚህ ካልሆነ ምንም ደህና እንጀራ መውጣት አይችልም አይደለ? ከምጣድ ላይ አይወጣም አይደለ? ያው በጣም የሚያምርም አይደለም። ቢወጣ ራሱ የሚያምር እንጀራ ማብላት አይቻልም። እና እውነትህን ነው ዴቭ፣ ይገባል ለቤተሰባችሁ ልትጠነቀቁ ይገባል። ከፈሳል አንቺን በዙሪያ ያለሽውን ሰው እንዳትሰሚ፣ አብርሽን ጋር ዙሪያ ያሉትን ሰዎች በቃ ተጠንቀቅ እያልሽው አንዳንድ ኔጌቲቭ ያልሆነ የማይሆን ቃል መቀበል የለባችሁም። ያ ነገር ህይወታችሁን፣ ፍቅራችሁን ይረብሻል። ስለዚህ ሰዎችንም መስማት እናንተን ትዳር ሊበትን ስለሚችል ልክ ሩታና አብርሃም ላይ የተፈጠረ ነገር እንዳይፈጠር ተጠንቀቂ ነው። በጣም የሚገርም ምክር ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝምላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።